ምን ስራ ነው የምትፈልገው? ያገኘሁትን ለመስራት። ያገኘሁትን ናሽ እኔ የሆነ ቦታ ልውሰድ። ስራ? አዎ። እሺ። የኔ ጓደኛ 20 ብር ነው ሰጠኝ። እንጀራ ገዛሁበት እና እንጀራ በቃ ደረቁን? አዎ። እውነት? የኔ አባት ዳቦ ምናምን ከሆነ ያው አያጠግብም። እንጀራ ብቻውን ያጠግባል ከዳቦ? ዳቦ ይሻላል እንጂ ዳቦ ትንሽ ነው። ውስጡ እንዲህ ስታደርገው ትንሽ ነው። ውስጡ እንጀራ እኮ ትንሽ ያለ። የኔ አባት አሁን ራሱ እኮ ሼር ይዘኝ ነው። እንዴት? ምን ብዬ እጠይቃለሁ? ወይ እንዴት ይሻለኛል? ቡሌ ለመጠየቅ? ሰውን ለመጠየቅ ነው ቡሌ ያፈርከው? እና ምን ላድርግ? ለምን ሼም ይዘሃል? አንዳንድ ሰርተህ ያበላው እንዴ? አይ በእናትህ እንዳላሳለፍነው ነው አክትም እናደርገው። መልእክተኛው እባላለሁ። መልእክተኛው ኑሮት ትችላለህ። አምጣ ይልም ነው የሚመስለኝ። እኔ እውነት እንደዚህ ለብሽ ይሄን ያባል ጠገብክ? ኧረ በስመ አብ ምን ሁለት ቀን እንኳን አይራብም እኮ ሆድ በላው አይልም። በቃ አሁን ነው የሚርበው መልሶ። ትናንት ደረቅ እንጀራ በልቼ ትናንት ደረቅ እንጀራ ነበር የበላው። እኔ አባስ እና ምን አይነት ቀን እንደነጋብኝ እንጃ። ይሄ ወንድም አይዞህ ከኔ ጌታ። እሺ እቺ ስንት ትመስላለች? ረጋሽ ምን ያደርግልኛል? ስንት ብር ይመስላል? እኔ እንጀና አላውቀውም እኮ ጋሽ። እሱ አሁን 10,000 ብር ነው። የእውነት የራሴ ነው ወይ? አዎ የራሴ አይመስልኝም። ለምንድን ነው የሚመስልህ? ይሄን ሁሉ ለስከስተ ጫማ ገዝቴ እንግዲህ ጌታ እኔ አባት ቤተሰቦች ወንድሞች ያልሰጡኝ ነው። እኔ አባት ይሄንንም ጨምር። ምን ፍጥረት ነው? ፍጥረት ነው። እኔ አባት እኔ መልእክተኛ ነኝ። ግን የእውነት ነው? አዎ የእውነት ነው። እኔ የእውነት አልመሰለኝም። እኔ አባት እግዚአብሔር ምን አይነት ፈጣሪ ነው ግን? እና እውነት ነው እንጂ እውነት አንተ ውሸት እያልክ ነው? እውነት እኔ ራሴ በጣውቀኝ ነው መሰለኝ። ለስራ ለትንሽዬ ስራ እንድታግዝ። ይሄ ደግሞ ሌላ ብዙ እኮ ነው። 30,000 ብር ብዙ እኮ ነው። ፎቶ እና እንዴት ይሻላል? እኔ ሙሉ ልጅ አላውቅም። እስቲ እውነት እኔ አላመንኩም። እግዚአብሔርን እስራኤል አምላክ የሰማዩ ጌታ አንተ ፊቴን ያብራልኝ። እኔን ተርቤ መንገድ ለመንገድ ላይ ሲዞር ፀጉሬን አስቆርጠህ ልብስ ስትይ እንደዚህ ያለ ወይኔ ጌታ ሆይ እውነትን አይመስልም። የኔ ምስኪን ፈጣሪ ሆይ እኔ እንጃ ግራ ገብቶኛል። እኔ እውነት አይመስለኝም። ይሄን ለማየት ራሱ እያስፈራኝ ነው። አንተ ይሄ ሁሉ እንዴት ማን ይሰጣል? የኔ ጌታ እኔማ መልእክተኛ አባትና እናት እኮ አይሰጡኝም።